ጃኒና ሰላም ተስፋዬ በስተመጨረሻ ተገናኝተዋል። ትናንትና ማታ ራት ሲገባብዙ ሽርጉድ ሲባባሉ ነበር። አረ ስጦታም ተሰጣጥተዋል። እስኪ የተወሰነውን ላሳያችሁ። አረ አናት እናትሽን በጣም ነው የምትወጃት ታውቃለሁ። ተነቅስሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግኛለሽ? አንቺ ከከፈትሽው ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ናቲቱን ክሬቲቭ በርጠሚውስ በቃ ለይቶለታል። ብቻውን ሐሳቡን ማውራት ጀምሯል። ሐሳብ ደግሞ እኮ አይወራም። በርጢ አተጅን ከሌላ አንሳ አላነሳም። እንደዚህ ይዞና ሚሴን እንጂ ካፊላታል ለምን ትለኝ ገቢፈና ተረብሻ በቦክስ ለዋል። ከዛ ብድግ ናት ነኝ ከናቲ ጋር ኢቢኤስ ላይ የምታውቁት ፋይቱ መቼ ነው እያለ ነው። እኔ የምለው መቼ ነው ይሄ ፋይት እንዴ? እኔ ባይዘዌ በደቂቃዎች ውስጥ ራሱ ካለቀ ይደብረኛል። ፍርቱና የተሰኘ አነጋጋሪ አማርኛ ፊልም ወጥቷል። ብዙ ወንዶች ሊያዩት ይገባል፣ አብሶ በተዳረ ምናምን ልታስቡ ያሰባችሁ እየተባለ ሶሻል ሚዲያው ላይ መለጣት ፍርቱና ይሰኛል። እዩት። በላቸው በቃ መቀለጃ አደረገ። እንዲሁ እየለመነ እኮ ህይወቱን ጨረሰ እኮ። ለማንኛውም እስቲ ከኮምፒውተር ጋር ምን እንደሚሉን አይተን እንመለስ። ምንሽ ነው በላቸው ላይ ነው የምትቆጭሩት? የጃኒን አስገባችሁለት፣ የበላቸውን አታስገቡለት። እናንተ ነው ከጫካ ያመጣችሁት፣ እናንተ ነው ወደ ከተማ የምታመጡት አይደል? በል እውነት ነው። እሺ ፒን ያደረግንላችሁ ጃኒ የሰጠችን ቻሌንጅ አለ። እኔን አትወስደኝም ግን በላ ወዛለው እማቤቴን እኔ ብገባልኝ እናቴን ወዘለው ጓደኛዬ እኔ አንተን ጥዬ ዱባይ ሄጄ ምን አደርግላለሁ? ችግር የለም። ሰዓት ምናምን ትልክልኝ። በቃ እኔ ተንበርክኬ ነው የምለምነው። በቃ የሷ ገብቶ የኔ ስታክ አድርጉ ቀረ 300 ላይ ፋሚሊዎች እናቴ ትሙት ፒን ያደረግነው ቪዲዮ አለ። ተው በሌ ተው። ኢትዮጵያ ፋሚሊ ያደርጉልሃል። ይሄ ቀላል ቻሌንጅ ነው ፋሚሊዎች፣ ለእኔም ስትሉ ለሱም ስትሉ እኔ ችግር የለም ወስዳለሁ ብሎኛል። ፋሚሊ እባካችሁን ፒን ያደረግነው ቪዲዮ ላይ ጃኒ ሰጠችን ቻሌንጅ ነው። አበል እየገባችሁ ላይክ አድርጉ። በመድኃኒዓለም እናቴ ትሙትን አድርጉለት። በሌ ሲለወጥ አያምርም። አይሶ ስፒድ ያገኛል እዛው